አንድ ወር ባልሞላ ጊዜ ውስጥ ወደ 800 ሺህ ብር እጇ እንዲገባ አደረገ። አንድ ወር ባልሞላ ጊዜ ውስጥ ደጋግሞ ነው ነገርሽ ተለቀቀ ተባልኩኝ። አሜን ብዬ ሄድኩኝ። አመት ባልሞላ ጊዜ ውስጥ ስልክ ተደወለ። አንተ የተያዘባችሁ ነገር ተለቀቀ ብለህ እኔ ይሄ የኔ ነው ብዬ ተቀበልኩኝ። እዚህ ስፍራ ላይ ከመጣሁ በኋላ 63700 ብር እዚህ ስፍራ ከመጣሁ በኋላ ደጋግሞ ነው ነገርሽ ተለቀቀ ተባልኩኝ። አሜን ብዬ ሄድኩኝ። አንድ ሰዓት ሳይሞላ ነው ተደውሎ ተለቋል እና ነው ተባለ። ደርስሽ 800 ሺህ ብር ነው ተባለ። 800 ሺህ ብር ተባለ። ተቀበልኩኝ። ሉክ በሶስት ወር መካከል ፕሮፌሲ ተናገርኩኝ። ተይዞ የነበረ ጉዳይ ፕሮፌሲ ነገርሽ ተለቀቀ ነው ያልኳት። 800 ሺህ ብር ተለቀቀላት። ፓፓ የሆነላት እንደዚህ ነው። ለዘመናት የተያዘባት የራሷ የሆነ ንብረት ነበረ። እዚህ በመጣች በሶስት ወር ውስጥ አንተ ፕሮፌሲ ያደረክላት ያ የተያዘባት ነገር አንድ ወር ባልሞላ ጊዜ ውስጥ ወደ 800 ሺህ ብር እጇ እንዲገባ አደረገ። አንድ ወር ባልሞላ ጊዜ ውስጥ ወደ 800 ሺህ ብር እጇ እንዲገባ ያደረገው የሆነ ልጅ ነው አውራቸው። በሶክቶር አካባቢ ያለው ፓፓ ሲጸልይልኝ ነገርሽ ተለቀቀ። ደጋግሞ ነው ነገርሽ ተለቀቀ ተባልኩኝ። አሜን ብዬ ሄድኩኝ። በሳምንት ባልሞላ ጊዜ ውስጥ ስልክ ተደወለ። ከዛ በቃ ገንዘቡን ለና እንነጋገርና የትምህርት ቤት ጉዳይ ነው ተሸጠ። የሚደርስሽ 800 ሺህ ብር ነው ተባለ። 800 ሺህ ብር ተባለ። ተቀበልኩኝ። ክብር ለእናቱ ኢየሱስ ይሁን። ብዙ ሚሊዮኖች ወደ እናንተ አካውንቶች እንዲያፋጡ ቀናቸዋል። አሜን። በጌታ በኢየሱስ ስም እንጸልያለን። አሜን። ሌላ በረከትን የሚያሰማ ዜና ወደ አንቺ ህይወት እንዲመጣ እናገራለሁ። አሜን። ሉክ በሶስት ወር መካከል ፕሮፌሲ ተናገርኩኝ። ተይዞ የነበረ ጉዳይ ፕሮፌሲ ነገርሽ ተለቀቀ ነው ያልኳት። 800 ሺህ ብር ተለቀቀላት። አሜን። እሱ ተደረገና ኢየሱስ ክርስቶስ በላይ ቀጣይ የምስክርነት እናንተ ቤት እንዲመጣ ጸልያለሁ። አሜን። እቺ ቸርች ብዙዎች በፋይናንስ ዙሪያ እንዲባረኩ አድርጋለች። ብዙዎች እግዚአብሔር መንገድሽን ከፈተው፣ አሜን። በርሽን ከፈተው፣ አሜን። ነገርሽን ከዚህ ሰዓት ጀምሮ በኃይል አስለቀቀው። አሜን። ታምራቶች እንዲመጡ ጸልያለሁ። አሜን። ብዙ ቤቶች እንዲመጡ ጸልያለሁ። አሜን። መኪናዎች እንዲመጡ ጸልያለሁ። አሜን። ብዙ ቁልፎችን ወደ ቤትሽ ጎተቱ። በኢየሱስ ስም ለእናንተ ሁሉ ሆነላችሁ። ኢየሱስ ስም ሆነላችሁ። አሜን። በኢየሱስ ስም ሆነላችሁ። አሜን። ብሩክ ነሽ። ለባለቤቷ የሆነላት ነገር ምንድነው? 2 ዓመት የተዘጋ ስራ ነበረ። 2 ዓመት የተዘጋ ስራ አንተ ፕሮፌሲ ያደረገ ተከፈተለት። በ2 ዓመት ውስጥ ስራ የተከፈተለት። yes 2 ዓመት ነበር የተዘጋበት ተከፈተለት። አዎ ቅዳሜ አንተ የተያዘባችሁ ነገር ተለቀቀ ብለህ ቅዳሜ ዕለት እየዋጀት ነበር። እኔ ይሄ የኔ ነው ብዬ ተቀበልኩኝ። ከዛ በኋላ እሁድ ስመጣ እሁድ አንተ አልነበርክም፣ ባሩክ ነበር እያገለገለሽ። ከዛም ፎቶ ይዤ ነበር እዛ ጋር አካባቢ ነበር የተቀመጥኩት። ባሩክ እያለፈ ተለቀቀ እሺ አለኝ። ከዛን አሜን ብዬ ተቀበልኩኝ። ከዛን ከሄደ በኋላ እንደገና ተመልሶ ተለቋል እሺ አለኝ። እሺ አሜን አልኩኝ። ሰኞ ዕለት ጠዋት አንድ ሰዓት ሳይሞላ ነው ተደውሎ ተለቋልና ነው እግዚአብሔር ከዚህ በለጠ ነገር አሜን። ብዙ ትልልቅ የከበሩ ነገሮች ወደ እጅ ሲመጡ አይቻለሁ። አሜን። በዚህ ወራቶች መካከል ታላላቅ ምስክርነቶች እናንተ ቤት ተረቻለሁ። አሜን። በኢየሱስ ስም አሜን። አሜን። ቻው። የሆነለት እንደዚህ ነው። ለስራ በጣም ብዙ ጊዜ ጸልየው ነበረ። እግዚአብሔርም ጸሎቱን ሰምቶት ስራን ሰጥቶታል። እግዚአብሔርን ባርኩልኝ ብሎ እዚህ ስፍራ ላይ ተጸልዮልኛል። ያው ነግድ ብለኝ ጸልዮልኛል። ኦኬ። ከዛ በኋላ እኔ ቀብድ አቀባብላለሁ ይፈርሳል፣ ከዛ በኋላ ጌታዊ ምንድነው ብዬ እዚህ ስፍራ ላይ ከመጣሁ በኋላ 63700 ብር አገኘሁ። እዚህ ስፍራ ከመጣሁ በኋላ 63700 ብር ያገኘሁ። በኢየሱስ ስም ይሄ ምስክርነት በብዙ ጠራው፣ በብዙ ጠራው። ሳምንታት የምስክርነት ሳምንት ሆነናል። የምስክርነት ሳምንት ሆነናል። የምስክርነት ይከፈቱልን። አሜን። ጨለማን
በአንተ ሕይወት ገፈፍኩ። ብርሃን በአንተ ሕይወት ላይ በራ። በኢየሱስ ስም አሜን።